ሶስት ይሄዳሉ። ምን አዲስ ነገር አለ እዚህ ቤት ውስጥ? ምን የተፈጠረ ነገር አለ? ማን ነው ታምራት እዚህ ቤት መጥቶ ቁጭ ብለዋል ወይስ ምንድነው ብለው ሲከታተላቸው ነገሩ እሱ እንዳሰበው አልነበረም። እነሱ ወዛ ቤት የሚመላለሱት የራሄል እናትና ታምራት ተመካክረው አቤልን ለመግደል ነው የሚሞክሩት። ለዛውም አሉ የተባሉ ጋርዶችን አመቻችተው አቤልን ለማጥፋት ነው እየሞከሩት የነበረው። እዛ ቤት የሚሄዱት እንዴት አድርገን እንገለው፣ እንዴት አድርገን የት ወስደነው የት አመቻችተን ብሎ ነው ሊመካከሩት ነው የሚሄዱት የነበረው። እነዛ ወጣቶችን በልዑል እጅ ውስጥ ገብተዋል። ልዑልም ምንድነው እዛ ቤት የምትመላለሱት? ምንድነው የተፈጠረው? ለምንድነው በዛ ቤት የምትሄዱት ብሎ እያንዳንዱ ነገር ከራሄል ጋር ምን አይነት ቀረቤት እንዳላቸው፣ ከታምራት ጋር ምን አይነት ቀረቤት እንዳላቸው እያንዳንዱ ጠይቋቸው ነበር። መጀመሪያ እልም ያለ ውሸት ነው የዋሹት ነበረው። አቤል ጓደኛችን ነው፣ አብረ አደገን ነው፣ እንደዛ ሆነን እንደዛ ሆኖ ብቻ ብዙ ነገር ነው ያወሩት ነበረው። ከዛ በኋላ እሱም እኛ ብር ስናጠፋ ስንጠጣ እንደፈለግን ስንሆን እሱ ብር ቆጥቦ ያስቀምጥ ነበር ለቤተሰቦቹ ለመርዳት። ቤተሰቦቹ በጣም ደካማ የሆኑ ቤተሰቦች፣ የድሃ ቤተሰብ ልጅ ነበር። ያ ስለሆነ ያ ነገሩ ሰርቶ ትምህርቱ ተምሮ ከዛ በኋላ የልጆች ማዕከል ብሎ ከፍቶ የሰራን ነበር። ከዛ ከአቅሙ በላይ ሲሆን በሱ ስር የነበሩ ልጆች የሌላ ድርጅት አስረክቦ እሱ ሌላ ስራ እየሰራ ነበር። እኛም እንደጉመን ነበር። እኔ ሌላ ክፍለ ሀገር ሂጄ ሌላ ስራ ነበር። ጓደኛዬ ደግሞ አረብ ሀገር ሂዶ ስራ የሰራ ነበር። እደጉመው ነበር። በመጨረሻ ደግሞ ልጆቹ እንዳልሆነ ሆኖ ተበተኑ። ከዛ እሱ ሌላ ስራ ነው የጀመረው ብሎን የነገሩት ነበረው። እሺ ያ ይሁን። ራሄል ከሱ ጋር ምን ነበራት ተብሎ ሲጠይቁ በጣም የሚዋደዱ በጣም የሚፋቀሩ በጣም የሚወዳት እሷ በዚህ በዱንያ ላይ ከሌለች እኔ መኖር አልችልም፣ ያለሷ መኖር አልችልም ብሎ ነው የሚያለቅሰው ነበረው። በቃልም በተግባርም በሁሉ ነገር ፍቅሩ ነው የሚገልጽላት ነበረው። እንደሷ ስጦታ የሚሰጠው ሰው አልነበረም። በጣም ደስ የሚል ነገር ነበረ። በጣም ይወዳት ነበረ። በሆነ አጋጣሚ ነው የሞተችው። እሺ የሞተች ቀንም ደግሞ በቃ ያልሆነ ቀብሩ ላይ ተገኝተዋል ብሎ ነው ውሸት የዋሹት ነበረው። በዛ ሰዓት ደግሞ ልዑል ቀብር ላይ አልተገኘም ሲላቸው ጊዜ አይ በሆነ አጋጣሚ በጣም ታሞ ደንግጦ ታሞ መድኃኒት ብዙ አይነት መድኃኒቶች ጠጥቶ ነበረ። ለምን እንዴት እሷ ልታልፍ ቻለች ብሎ ጠጥቶ ነበረ። በዛ ሰዓት ደግሞ እሱንን ይዘን የእሷ እናት ቤት ቁጭ ብለን ነበር። የእሱ እናት ቤት ቁጭ ብለን ነበር። ሁለቱም ቤት እንደሌሉ ደግሞ ልዑል ጠንቅቆ ነው የሚያውቀው። ይሄ ነገር ውሸት አታውሩ፣ ሁለቱም ቤት አልነበረም። እኔ በደንብ አውቃለሁ የት እንዳለ በደንብ ስለማቅ አውሩ ሲባሉ ጊዜ አይ ነበረ። ከዛ በኋላ በብዙ ነገር መድኃኒት ጠጥቶ ሐኪም ቤት ወስደ ነው ገዳም እንዲገባ አደረግ ነው፣ ጸበልም እንዲሄድ ያደረግ ነው። ብዙ ለፍተናል፣ ብዙ ደክመናል። መቃብሯ ላይ እኛ ተገኘን እንጂ እሱ አልተገኘም። ምክንያቱም በጣም ደንግጦ ከአቅሙ በላይ ስለሆነ መድኃኒት ጠጥቶ ነበር። እንዴት እሷ አጣታለሁ ብሎ ብዙ ነገር ሆኖ ነበር። በመጨረሻ ደግሞ ስልኳ ጠፍቶ ከሀገር ወጣ ነው ያለው ተነበረው። ከሀገር ከወጣ በኋላ እኛም ቀጥታ ደውሎልን አሁን እኔ ከሀገር ወጥቻለሁ፣ ከባህር ወጥቻለሁ። ስለዚህ አሁን ጥሩ ሁኔታ ላይ ነው ያለሁት። ምንም እንዳታስቡ፣ በቃ ራሄል ሞታለች፣ አትመለስም። ከአሁን በኋላ የራሴ ህይወት የሚባል ነገር መሰረታለሁ ብሎን በዋትስአፕ ደውሎ በቪዲዮ ደውሎ ነገረን ነው ብሎ ያመኑት ነበረው። ግን ያ ነገር ሁሉ ውሸት እንደሆነ ልዑል ነገራቸው። እዛ ቤት ለምን እንደሚመላለሱ፣ ችግራቸው ምን እንደሆነ፣ እዛ ቤት ውስጥ ምን እንዳላቸው ሲጠየቁ ምንም ነገር የለንም ብሎ ነው የካዱት ነበረው። ግን በመጨረሻ በትግል ያው ወንጀል የሚሰሩ ሰዎች ትግል እንደሚያስፈልጋቸው ሁላችንም እናውቃለን። በትግል እያንዳንዱ ምን እንደሚያደርጉ ለምን እንደዛ ጋር እንደሆነ ስለ ታምራት ብዙ ሚስጥር እንደሚያውቁ ልዑል በደንብ አጣርቶ ነው የመጣው ነበረው። ሲጠይቃቸው ጊዜ በመጨረሻ አንዱ በቃ አመነ። አዎ የአቤል እልህ ስላለበት በቀል ስላለበት አቤል ለማጥፋት ነው የምንሰባሰበው ነበረው። ማለት የምን በቀል ስለ ጊዜ በቃ አቤል ለመግደል ነው እኛ የተሰባሰብነው። ብርም የተከፈለን ብዙ ብር ከፍሎናል። አብሮ አደጋችን ነው ታምራት፣ ግን ብዙ ብር ከፍሎናል። እኛ ሳይሆን እንደምታውቁት አውቶቢስ ተራና 22 አካባቢ ብዙ ልጆች ይገኛሉ። በነዛ ልጆችን አምጥተው ከዛዛ የምንሄደው የራሄል እናት ቤት የምንሄደው አቤል እንዴት ይገደል፣ በምን ሁኔታ፣ በመድኃኒት፣ በጥይት፣ በሰዎች ወይስ እንዴት አሰቃይተን ወይስ ባንዴ፣ በቃ ያ ነገር ለመመካከር ነው እዛ ቤት የምንሄደው ነበረው እንጂ ሌላ ነገር አይደለም ብሎ መጨረሻ ሁለታቸውም አመኑ። ብዙ ብር እንደገባላቸው፣ ከታምራት ጋር እንደሚያወሩ፣ ታምራት ከሀገር ውጭ እንዳልወጣ ሀገር ውስጥ እንዳለ የ666
አምልኮት እንደሚከተል እዛ ድርጅት ውስጥ እንደሚሰራ ብዙ ህጻናቶችም እናቶችን ሰብስቦ እዛ ውስጥ እንደሚያስገባ እያንዳንዱ ነገር በመጨረሻ መሰከሩ። መጀመሪያ ክደው ነበር፣ በመጨረሻ መሰከሩ። እሺ አቤልን እቅዳችሁ ለምንድነው የምታደርጉት? በቀልህ አለበት። እንዴት ራሄል እሷ አልገድላትም፣ በቃ እሱ እንደገደላት ነው ምናምነው። እሺ እንዴት ነው ልትገሉት? እቅዳችሁ ምን ነበረ ተብሎ ሲጠየቁ ጊዜ ደብረ ዘይት ላይ በቀን 15 በኢትዮጵያ አቆጣጠር ነው የምላችሁ፣ በቀን 15 የሆነ ዝግጅት አለ። ስለዚህ ታምራት እዛ አለ። ምክንያቱም እኛ የታምራት ጓደኛዎች መሆኑን አቤል አያውቅም አሉ። ከዛ ታምራት እዛ አለ ጥቆማ ልስጥህ ብዬ ደብረ ዘይት ሲሄድ የሆነ ልጆች አዘጋጅተናል። እነዛ ልጆች ይዘን ሂደን ታምራት ሊይዝ ሲገባ ቀስ አድርገን ተከታትለ ነው ልክ እሱ አቶ ሲወጣ ጊዜ ተከትለውት ወጥተው መኪና ውስጥ ገብተው እዚህ መኪና ውስጥ አለ ብቻ የሆነ ነገር ሸውደን የሆነ ቦታ ወስተ ነው እሱ ለማጥፋት ነው የተዘጋጀ ነው የነበረው። መኪና ታርጋ የሌለው መኪና አዘጋጅተናል። ብዙ ነገር ሁሉ ነገር በፎርጂት ነገር ነው ያዘጋጀ ነው። ለምን በቃ የራሄል እናትም አቤል ለማጥፋት ትሞክራለች። ቢያንስ የልጄ ደም ማግኘት አለብኝ። ልጄ ሙታ ምንድን ነው ሞት ወቃሻ ያድርገኝ ነው እንዳትወቅሰኝ፣ ልጄም እንዳትወቅሰኝ። ስለዚህ የልጄ ደም መመለስ አለብኝ። የልጄ ገዳይ አቤል ስለሆነ እሱ ብቻ አጥፉልኝ፣ እኔ ቤቴም ሽጬ ከሆነ እከፍላለሁ ብላ ነው ከእሷ ጋር እንመካከል የሄደ ነው የነበረው። በመጀመሪያ ቀብድ ደግሞ ብዙ ብር ነው ታምራት ያስገባልን። በአሁኑ ሰዓት ታምራትና የራሄል እናት አንድ ላይ ሆኖ ነው የሚሰሩት። ለምን አቤልን ለማጥፋት። ግን ይህ ጀግናችን ምንም አይበግረው ሉላችን እያንዳንዱ ሚስጥር አውጥቶ የራሄል እናት እንድትያዝ መረጃ ምን መረጃ እንደሰጠች እያንዳንዱ መረጃ ሰጥተዋል፣ ምስክርነት ሰጥተዋል። እነሱም በቁጥጥር ስር ውለዋል። እሷም ነገ ወይ ከነገ ወዲያ አልታወቀም ብዙ መረጃዎችን ሰብስቦ በቁጥጥር ስር እንድትውል ነው ሉልን የተናገረው። ምክንያቱም በዚህ ልክን አቤል ልጅዋን እሱ ምንም ባላደረገው ነገር አቤል ለማጥፋት የሞከረች እናት ናት። ያለውን ነገር ቁጭ አድርጋ መመካከር ምንድን ነው በምን ሁኔታ ነው ብላት ከአቤል ጋር ቁጭ ብላ ሳታወራ አቤል ለማጥፋት ነው የተነሳችው። አልሙሂም ለአቤል ሉል ደረሰለት። ምን ጊዜ ጥሩ ነገር ለመስራት እንሞክር። ጥሩ ነገር ለመስራት ስንሞክር እኛ በሄድንበት መንገድ ሳይሆን ፈጣሪ ባለው መንገድ ሌላ ሰው እንዲጠብቀ ነው ፈጣሪ ሌላ ሰው ነው የሚልክልን። አያችሁ እነሱ አቤልን ለማጥፋት ተመካክረው እቅዳቸው ሲያቅዱ ደብረ ዘይት ወስተው ደብረ ዘይት ላይ ሊያጠፉት የሞከሩ ሰዎች በሉል እጅ ገብተዋል። ሉል ለአቤል ደረሰለት። ዛሬም ነገ ሉል የአቤል ትከሻ ነው፣ አቤል የሉል ተከሻ ነው። እንደዚህ ነው በአንድ ላይ ሆኖ ተወያይቶ ሲሰሩ ነው የሚያምረው እንጂ በኩርፋያ ሲሰሩ አያምርባቸው ነበረ። የኛ ጀግኖች በጣም ደስ የሚል ነገር ነው፣ ደስ የሚል መረጃ ነው ሉል ይዞልን የመጣው። አቤል ሳያጠፉት የአቤል ጠላቶች በመጀመሪያ ተይዘው ከርቸሌ ሊገቡ ነው። ማን ነው ታምራት እዛ ውስጥ ቁጭ ብሎ ስራውን ይሰራል፣ ብር እንደፈለገ ያገኛል። ግን ሌላ ሰው ወንጀል ውስጥ እንዲገባ ነው የሚያደርገው። እነዚህ ሞኞች ደግሞ እሺ ብሎ ወንጀል ውስጥ ይገባሉ። ያው ልጃችን አለች፣ ልጅ ያለኝ፣ ሚስት አለኝ፣ እንዴት አድርገ ነው መጀመሪያ ታስበው ነበር? የሰው ነፍስ ከምታጠፉ ልጃችንስ እኛ ብንሆንስ እንዴት ነው ብላችሁ ማሰብ የነበረባችሁ። ያስተሳሰባችሁ የወረደ የሰውን ህይወት ስታጠፉ ደግሞ ምንም አይመስላችሁም። ስለዚህ እስር ቤት መግባት ለእናንተ ቀላል ነው። ስለዚህ ሉላችን በርታ፣ ጉዞ ወደፊት። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እወዳችኋለሁ። ባይ ባይ። መልካም ቀን